ያልኩ ምንድነው ወያኔ ስሙን ለማስቀየር ተቀባይነት እንዲያገኝ ሶፍት ዲፕሎማሲ ለመስራት የነሱ መዋቅርን እንደ አዲስ ማጠናከር ህዝባዊ አመጽ ያ መዋቅር አለን መልክቱ አይዟችሁ በየቀበሌው ያላችሁ መዋቅር ለነሱ የሚደረግ ሲስተማዊ ተልእኮ ነው የነበረው። 4 ነጥብ ገና እሱ ቢወድቅም አዶናይ ቢወድቅም ሌላ አዘጋጅተዋል። ሌላ ደግሞ ይመጣል እንደ አዶናይ የመሰለ ብዙዎች አሉ የሚመጡ ደንቆሮም ሀይም ሆነውን የሚገርመኝ እንዴት አድርገህ የአድዋ ትግሬ ወያኔን ታምናለህ? እንዴት አድርገህ ኢትዮጵያዊ ህወሓት እኮ ሂዳችሁን እስቲ የሚናገረውን ነገር አዳምጦት ጎበዝ። በትግርኛ ምንድን ነው የሚለው? ንቃለስ ለለና ንሉዓላዊ መሬት ናዩ ንቃለስ ለለና ትግራይ ሀገር ክትኸውን እዩ ንቃለስ ለለና ሉዓላዊነት ትግራይ እዩ ንቃለስ ለለና ለማንም አይሆንም ንቃለስ ለለና ለኢትዮጵያ አይሆንም። ለዚህ ኋላ ቀር መሀይም የአማራ ዲያስፖራ ነገር ተርጉም ንቃለስ ለለና ለኢትዮጵያ አይሆንም ንቃለስ ለለና ኢትዮጵያ ንኸነፍርስ እዩ የሚያስተላልፈው መልእክት ይላል። እኛ የምንታገለው ለትግራይ ሉዓላዊነት ነው። የምንታገለው ትግራይ ሀገር ለመሆን ነው። የምንታገለው ኢትዮጵያን ለማፍረስ ነው። የምንታገለው አማራን የደከመች ክልል መፍጠር የተበዛጠሰች ክልል መፍጠር ነው። ሄዳችሁ አዳምጡት በትግርኛ። እኔ ነታድርኩኝ እባካችሁ በትግርኛ የሚያስተላልፉት መልእክት ይላችሁ። እነዚህ ተራ ሰዎች አይደለም የሚያስተላልፉት፣ ጀነራሎች ዶክተር እነሱ ነው የሚያስተላልፉት። በግልጽ ነው የሚናገሩ። የትግራይ ኤሊቶች በሙሉ በትግርኛ ብሰሟቸው ይሄን ነው የሚያስተላልፉት።